አምላክነት ታላቅነቱን እንዴት ያወቀው? እግዚአብሔር ከመናገሩ በፊት በእምነት እግዚአብሔር ሰጥቶ አይደለም ኢያሱን ያወጣው። እግዚአብሔር ብር ሰጥቶ፣ ወርቅ ሰጥቶ፣ ዕውቀት ሰጥቶ፣ ሕዝብ ሰጥቶ አይደለም። ኢያሱ እግዚአብሔር ከመስማት በፊት ሙሴን ይሰማ ነበር። እግዚአብሔር ኪዳን ሲሰጥ ኢያሱ እግዚአብሔር አየው ብሎ አልተነሳም። በእምነት ሲከተል በእምነት ቤተ መቅደስ ሲገባ አንድ ቀን እስራኤላውያን ሙሴን አምላክ አድርጎ አዩ። ከሙሴ በኋላ አንድ ቀን ኢያሱ በእግዚአብሔር መጣ። እግዚአብሔር ለኢያሱ ሙሴ ወንድም አሮን ጋር አልመጣም፣ ሚያራም ጋር አልመጣም። ሙሴ ሞቷል፣ ከሙሴ ጋር እንደሆነ ካንተ ጋር ይሆናለሁ። ዛሬ እግዚአብሔር አምላክ ካንተ ጋር ይሆናል። ኤልያስ ብንሰጥ ሄዷል፣ ኤልሳ ብንሰጥ ሞቷል፣ ሙሴ ቢሆንም ሞቷል፣ ጴጥሮስ ሞቷል። ዛሬ ግን አንድ አዋጅ አለ። በሕይወት ላለው ትውልድ እግዚአብሔር በሕይወት ታምራት ይሰራል። አንተ ጋር ሆናለሁ። ወደ ቀኝ ወደ ግራ አትበላ። ወደ ቀኝ ወደ ግራ ማለት ፈረስ ሆነ እንደዚህ ሂድ ማለት ሳይሆን ወደ ዓለምና ወደ እግዚአብሔር አትበላ። በአንድ ስትሬት ቆሙ። አንተ የቆምክበት መሰረቱ ከቃል አድርግና እኔ እግዚአብሔር አምላክ ካንተ ጋር እሆናለሁ። ከዚህ ደቂቃ ጀምሮ እግዚአብሔር ካንተ ጋር ይሆናል። መንገድ ጎዳና ሁሉ ይቃናል። የምትጓዝበት ጉዞ ሁሉ በኢየሱስም ይከናወናል። አንድ ሰው ይከናወንልኝ ነው። ይቃል ላይ የምሕረት እግር የሚረግጥበት ቦታ ታይም ለናስጥ እኔ እግዚአብሔር ለእናንተ ያየሁት እናንተ ባላችሁበት ኤሪያ ላይ የምትጨነቁበት ቦታ ሳይሆን ጠላቶች ይዞ የቆየበት ቦታ ለእናንተ ሰላም። አንዳንድ ወጣት እንደዚህ ይላል፣ እግዚአብሔር ዶክተር አድርጎ ከሆዱ ክዳን ሲገባ እግዚአብሔር አምላክ ምድር ትወርሳለህ። አካባቢ ላይ ያለው ድንበር በአባት ድንበር ጋር ወንድም ጋር ጦር ይዞ ይጠብቃል። አንተ የምትወርሰው አካባቢ ያለው የሆነ ቆጥሬ የምትሰልሰው ሳይሆን የማታውቀው ትወርሳለህ። የማታውቀው መልስ የማታየው መልስ ያላየው መልስ ይወርሳለህ በለው። አንድ ሰው ያላየው ክብር ይወርሳል። ያየው ክብር ይቆማል። ያላየው ክብር አንድ ሰው ይወርሳል። ያየው ነገር ይበቃል፣ ያልቃል። ያላየው ክብር ይቀጥላል። እንት ያላየው አዲስ ነገር አደርጋለሁ። የሚያስናል ትተክል ታፍርስ ታኖር ትገለብጥ ሲል ዛሬ እግዚአብሔር ኪዳን ሲገባ የዘመናት ድካም አይቆጥርም። እግዚአብሔር በሕይወት ላይ የሆነ ክብር ካየ፣ እግዚአብሔር በሕይወት ላይ የሆነ ከፍታ ካየ፣ በሕይወት ያለው ቋጠሮ ሳይሆን በፊት ያለው ክብር ያነባል። ሲት ለቀቃ ደግሞ ለአንድ ሰው የማይጨለቅ ብርሃን ይከፍታል። አንድ ሰው የማይዘጋ ምንጭ ይከፍታል። እናንተ የሚረግጡበት እግር መርገጫ ካፍል ቦታ ለእናንተ ያልሰጠው ያያችሁበት የምትወርሱበት ሳይሆን የተከላከላችሁበት የተከተላችሁበት ቦታ ትወርሳላችሁ። ነገር ግን አለ እግዚአብሔር እንዳትወርስ ወደ ኪዳን ቦታ እንዳትገባ ካንተ ጋር የሚሰጠው ኃጢአትን ማንነትን ቅበት የማይዘጋ ምንጮች በፊት ይከፈታል። የሰማ ሰው አለ ይኖሪው ቃል ይስማችሁ። ዋኑ አይሃኑ አውገሎ ጎባ የጎይኒዮ ጎዳመ ቷራ ይኮባ ዋኑ አይሃኑ አውገሎ ጎባ የጎይኒዮ ጎዳመ ቷራ ይኮባ አማኗን ምና አወልቃ ኦዳ አርጊያ ሃይቋ ቦላን ኢየሱስ ይወዳ